ሰላም ጤና ይስጥልን። የተወደዳችሁ ቻናላችን ቤተሰቦች እነሆ የዕለቱን ዘገቦቻችን ከዚህ እንደሚከናወን ማድረስ ጀመርን። አበይት ነጥቦችን በቅድሚያ ዓለማችን በአንድ በኩል በምስራቅ አውሮፓ የጦር ሜዳ አውድማ፣ በሌላ በኩል ደግሞ በዓለም የነዳጅ ደም ስር በሆነው መካከለኛው ምስራቅ ውጥረት በታሪኳ አይተው የማታውቀው እጅግ አደገኛና ወሳኝ መስቀለኛ መንገድ ላይ ትገኛለች። የሩሲያና የዩክሬን ጦርነት ከቀን ወደ ቀን የተባባሰ፣ ሰማዩ በጭስና በእሳት ነበልባል ተውጦ ንጹሃን ሕይወታቸውን እየቀጠፉ በሚገኙበት በዚህ ሰዓትም በሌላኛው የዓለማችን ጥግ ደግሞ በአሜሪካና በኢራን መካከል የተቀሰቀሰው ግልህ አስጨራሽ ግጭት የዓለምን የኃይል አቅርቦትና የባህር ላይ ደህንነት በአንድ ምሽት ወደ ትርምስ ቀይሮታል። የተወደዳችሁ ቻናላችን ቤተሰቦች አብራችሁን ስትቆዩ እነዚህን ሌሎች መረጃዎችን ታደምጣላችሁ። ሰናይ ጊዜን ተመኘን። የአሜሪካና የኢራን ወታደራዊ ፍጥጫም በመካከለኛው ምስራቅ በአሜሪካና በኢራን መካከል ያለው ግጭት ከወትሮው በተለየ መልኩ ተባብሷል። በኳታር፣ በኩዌት፣ በዮርዳኖስ፣ በባህሬንና በተባበሩት አረብ ኤሚሬቶች ላይ የአሜሪካ የቦምብ ጥቃት ከተፈጸመ በኋላ ኢራን ያጸፋውን እርምጃ ወደ አሜሪካ ኢላማዎች በመቀየር ሚሳኤሎችና ድሮኖችን በመተኮስ ከፍተኛ ጥቃት ከፍታለች። የኢራን እስላማዊ አብዮት ዘበኛ በማንዱም ወደሚገኘውና የአሜሪካ አውሮፕላን ተሸካሚ መርከቦች ተቆምባቸው የነበሩ የሎጂስቲክስ እና የነዳጅ ማደያ ጣቢያዎች ላይ በከባድ ጥቃት ማውደሙን አስታውቋል። ይህ ጥቃት ኢራን ለቅርብ ጊዜው የአሜሪካ የቦምብ ጥቃት የሰጠችው ምላሽ ሶስተኛው ምዕራፍ እንደሆነ የኢራን መንግስት የዜና አውታሮች ዘግበዋል። የኢራን የዜና ወኪል እንደዘገበው በኳታር፣ በባህሬን፣ በተባበሩት አረብ ኤሚሬቶችና በዮርዳኖስ ሰማይ ላይ ከፍተኛ ፍንዳታዎች ተሰምተዋል። የተባበሩት አረብ ኤሚሬቶች መከላከያ ሚኒስቴር የአየር መከላከያ ስርዓቶቹ የሚመጡትን ሚሳኤሎችና ድሮኖች እየመቱ እንደሆነ አስታውቋል። በኳታር የደህንነት ስጋት ደረጃ ወደ ከፍተኛ ከፍታ የተደረገ ሲሆን በባህሬንም የአየር ጥቃት ማስጠንቀቂያ ሳይበሮች መነሳታቸውን ተከትሎ ዜጎች ወደ መጠለያ እንዲሄዱ ጥሪ ቀርቧል። ሚሳኤሎች በሌሊት ሰማይ ላይ እየተተኮሱ ይበራሉ። የብረት ፍርፋሪዎችም በከተማ ውስጥ በሚገኙ ሲቪሎች ላይ እየወደቁ ነው። በማህበራዊ ሚዲያ ላይ የተሰራጨው ቪዲዮ ይህንን ያሳያል። የኳታር መከላከያ ሚኒስቴር እንዳስታወቀው የሀገሪቱ የጦር ኃይሎች ወደ ሀገሪቱ ያነጣጠሩ በርካታ ባሊስቲክ ሚሳኤሎችን በተሳካ ሁኔታ መተው ጥለዋል። ባለስልጣናቱ እንደገለጹት ሚሳኤሎቹ በመጠለፋቸው ምክንያት በወደቀው የብረት ፍርፋሪና ፍርስራሽ ላይ አንድ ሕፃን ልጅ ጨምሮ 3 ሰዎች ላይ ጉዳት ደርሷል። የኢራን አብዮታዊ ዘብ አሜሪካ በኢራን ኢላማዎች ላይ ከወሰደችው ወታደራዊ እርምጃ የበቀል እርምጃ ለመውሰድ በኳታር የሚገኘውን አል ኡደይ የአየር ማረፊያ በባሊስቲክ ሚሳኤሎች ማጥቃቱን አስታውቋል። በተጨማሪም ጥቃቱ በአየር ማረፊያው የነበሩ የጦር አውሮፕላኖችን ጥገናና ማደሻ ማዕከልን እንዲሁም የእዝና የቁጥጥር ማዕከሉን ማውደሙን ተናግሯል። የኢራን እስላማዊ አብዮታዊ ዘብ ወደ ዮርዳኖስ ኪንግ ሁሴን የአየር ማረፊያ ተተኩሰዋል ያላቸውን ሚሳኤሎች ምስል ይፋ ያደረገ ሲሆን ይህም ቁልፍ የመሰረተ ልማትና ወታደራዊ ተቋማትን ማነጣጠሩን ገልጿል። የዮርዳኖስ ጦር ኃይሎች በኩላቸው ከኢራን ግዛት የተተኮሱ 3 ሚሳኤሎች በግዛታቸው ውስጥ ቢወድቁም ምንም አይነት ጉዳት አላደረሱም ብለዋል። የሀገሪቱን አየር ክልል ወይም ግዛት ለግጭት መድረክነት አልፎም ተርፎም ለደህንነትና መረጋጋት ስጋት እንዲውል አንፈቅድም። በስቴቱ ሉዓላዊነት፣ በግዛቱ አንድነትና በዜጎች ደህንነት ላይ የሚደርስ ማንኛውም ስጋት በጽኑ እንመክታለን በማለትም አስታውቀዋል። አሜሪካ በሆርሙዝ የባህር ወሽመጥ ላይ በደረሰው መርከብ ጥቃት ምክንያት ማልዳን ላይ ኢራንን ካጠቃች በኋላ ኢራን በባህሬን፣ በኩዌት፣ በኳታርና በኦማን ጨምሮ በርካታ የባህር ሰላጤው ሀገራት ላይ ጥቃት በመሰንዘር ከባድ ምላሽ ሰጣለች። በመካከለኛው ምስራቅ ዌስት ኤዥያ ከፍተኛ የሆነው የሁኔታዎች መባባስ ታይቷል። የኢራን ጦር አሁንም በኩዌት በሚገኘው የአሜሪካ የባህር ጦር ሰፈር ላይ ራሳቸውን አጥፍተው ጥቃት የሚያደርሱ ድሮኖችን መላኩንም አስታውቋል። ኢራን የፓትሪዮት አየር መከላከያዎችን፣ የራዳር መጫወቻዎችና የጦር መሳሪያ ማከማቻዎችን ኢላማ ማድረጓን ትናገራለች። በኢራን ጦር መግለጫ መሰረት የድሮን ኦፕሬሽኑ የተካሄደው ኢራን በደቡብ ኢራን አካባቢ የአሜሪካ ቀጣይነት ያለው ጥቃት በማለት በገለጸችው ድርጊት ምላሽ ነው። የኢራን ጥቃቶች የአሜሪካ ሽብርተኛ ጦር ብላ በጠራችው ኃይል በሚንቀሳቀሱ የፓትሪዮት አየር መከላከያ ስርዓቶች የጦር መሳሪያ ማከማቻዎችና የራዳር ጣቢያዎች ላይ ያነጣጠረ መሆኑንም በግልጽ ተናግራለች። የኩዌት ጦር በማህበራዊ ትስስር ገጹ በወጣው መግለጫ የኩዌት ጦር ኃይሎች በአሁኑ ወቅት በኩዌት አየር ክልል ውስጥ የሚገኙ ጠላትነት ያላቸውን የአየር ላይ ኢላማዎች እየተጋፈጡ መሆኑን ገልጸዋል። ማንኛውም የሚሰማው የፍንዳታ ድምፅ ጠላትነት ያላቸውን ጥቃቶች ለመከላከል የአየር መከላከያ ስርዓቶቹ በመስራታቸው የተፈጠረ ነው ብለዋል። ሁሉም ሰው ባለስልጣናት የሰጡትን የደህንነት መመሪያ እንዲከተልም ጠይቀዋል። በሌላ በኩል የአሜሪካ ማዕከላዊ እዝ በዚህ ሳምንት በኢራን ላይ ሶስተኛውን የጥቃት ዙር ማጠናቀቁን ገልጿል።
አሜሪካ ይህንን እርምጃ የወሰደችው ኢራን በሆርሙዝ የባህር ወሽመጥ በቆሮጦስ ባንዲራ በምትጓዝ የንግድ መርከብ ላይ ላደረሰችው ጥቃት ተጠያቂ ለማድረግ እንደሆነ ማስታወቂያ አውጥታለች። እንደ አሜሪካ እዝ ከሆነ መረጃ ከሆነ ጥቃቱ ወደ 140 የሚጠጉ ወታደራዊ ቦታዎችን ያነጣጠረ ሲሆን የኢራን ሚሳኤልና የድሮን ሚሳኤል ፋሲሊቲዎች፣ የባህር ኃይል አቅሞች፣ የመሳሪያ ማከማቻዎችና የክትትል ጣቢያዎች ተመትተዋል። በአጠቃላይ በሶስት ምሽቶች በተካሄደው ጥቃት ከ300 በላይ ኢላማዎች እንደተመቱና በንግድ መርከቦች ላይ የሚሰነዘረውን ጥቃት ለመግታትም ያለመ መሆኑን አሜሪካ አስታውቃለች። ከሰኔ ወር መጀመሪያ ጀምሮ ከ800 በላይ መርከቦችና ወደ 400 ሚሊዮን በርሜል የሚጠጋ ዘይት በሰላም እንዲያልፍ አሜሪካውያን መርዳታቸውን ጨምሮ ገልጸዋል። የኢራን ውጭ ጉዳይ ሚኒስትር አማካሪ አሊ አስፋሪ በኩላቸው ዋሽንግተን የሆርሙዝ የባህር ወሽመጥ መግቢያ ስምምነት ጥሳለች ሲሉ ከሰዋል። አስፋሪ አሜሪካ በኦማን በኩል የፈጠረችውን የደህንነት መርከብ መተላለፊያ አደገኛና ቀስቃሽ በማለት ያወገዘ ሲሆን ኢራን ከኦማንና ከሌሎች የክልሉ ሀገራት ጋር በመሆን የውሃ መስመሩን የደህንነት የመወሰን ብቸኛ መብት እንዳላት አስረግጠው ተናግረዋል። ዋሽንግተንን በማስጠንቀቅም ከስምምነቱን አክብሩ ወይንም ደግሞ ሙሉ በሙሉ ተውት፣ ኢራን ከምትገፉት በላይ ጠንካራ ነችና ለጦርነትም ተዘጋጅታለች ብለዋል። አያይዘውም መርከቦች የመጓጓዣ ስርዓታቸውን አጥፍተው መጓዛቸው ኃላፊነት እየጎደለው ድርጊት መሆኑንም ተናግረዋል። በዕለቱም ማለዳ አሜሪካ በኢራን ምድር ላይ አዲስ ጥቃት ከፍታለች። የአሜሪካ ማዕከላዊ እዝ እርምጃው የኢራን እስላማዊ አብዮታዊ ዘበኛ በዓለም ላይ እጅግ ወሳኝ በሆነውና 1/4 የሚጠጋውን የዓለም ነዳጅ ንግድ፣ የተፈጥሮ ጋዝና ማዳበሪያዎችን በሚያስተላልፈው የሆርሙዝ ባህር ወሽመጥ ላይ ለፈጸመው ጥቃት ምላሽ እንደሆነ ገልጿል። ይህ በአሜሪካ ማዕከላዊ እዝ ኦፕሬሽን በኢራን ኢላማዎች ላይ የተካሄደው ሶስተኛው የጥቃት ዙር መሆኑንም ታውቋል። የኢራን መገናኛ ብዙሃን በሆርሙዝ የባህር ወሽመጥ በባህረ ሰላጤውና በኦማን የባህር ዳርቻዎች ላይ ፍንዳታዎች መከሰታቸውን ዘግቧል። በቡሻር፣ ባላሱይሃ፣ በቻህ ባህር፣ በኪስ ደሴት፣ በባህደር አባስና በሌሎችም ቦታዎች ፍንዳታዎች መታየታቸውን የቅርብ ጊዜ ውጥረት ወደ ኢራን ደቡባዊ ስትራቴጂካዊ የባህር ዳርቻዎች በጥልቀት መግባቱን አመላክቷል። እንደ ዘገባዎች ከሆነ የኢራን ወታደራዊ ኃይል በኢራን ደቡብ ምዕራብ የባህር ዳርቻ በሚገኘው የኩሼስ ዘስታ ግዛት በባንደር ኢማምም ሆይ የአየር መከላከያ ስርዓቱ ተግባራዊ አድርጎታል። የአሜሪካ ማዕከላዊ እዝ በማህበራዊ ድረገጹ ኤክስ ላይ በሰፈረው መልእክት ኢራን MVGFS ጋላክሲ የተባለችውን መርከብ በግልጽ ማጥቃቷን ከሷል። ማዕከላዊ እዙ አያይዞም አንድ የመርከብ ሰራተኛ እስካሁን እንዳልተገኘ እንዲሁም መርከቧ በደረሰባት የእሳት አደጋና በሞተር ክፍሏ ላይ በደረሰው ከፍተኛ ጉዳት ምክንያት ጉዞዋን መቀጠል እንዳልቻለች አስታውቋል። የአሜሪካ ማዕከላዊ እዝ አክሎም ኢራን በንግድ መርከቦች ላይ ከፈጸመችው ቀዳሚ ጥቃት በኋላ የመግቢያ ስምምነቱን ማክበሯን ለማሳየት ሌላ ዕድል ተሰጥቷት እንደነበር፣ ነገር ግን ዳግም እንዳልተሳካ አስታውቋል። አሜሪካ ኢራን የሲቪል መርከቦችና በባህር ወሽመጡን በጽናት የሚጓዙ የንግድ መርከቦችን የማጥቃት አቅም በማዳከም ከፍተኛ ዋጋ እያስከፈለች መሆኑን ገልጻለች። መግለጫው ጥቃቶቹ የተፈጸሙ በዋና አዛዡ ፕሬዝዳንት ዶናልድ ትራምፕ ትዕዛዝ መሆኑን በመጥቀስ ተጠናቋል። የአሜሪካ መከላከያ ሚኒስቴር ፔንታጎን በማህበራዊ ድረገጹ ኤክስ ላይ ባሰፈረው መልእክቱ ኢራን መጥፎ ምርጫ አድርጋለች፣ አሁን ዋጋውን ትከፍላለች በማለት የዋሽንግተንን አቋም አጠናክሯል። ሐምሌ 11 ቀን በንግድ መርከብ ላይ ጥቃት ካደረሰች በኋላ ቀውሱ ይበልጥ ተባብሷል። የሩሲያ ዩክሬን ጦርነትና የዩክሬን አዲስ ወታደራዊ እዝ። በሰሜን ምስራቅ ዩክሬን ሱሚ ከተማ የተከሰተው ድርጊት የዓለማችንን ትኩረት በድጋሚ ስቧል። ይህ የሰላም ተስፋን የሚያጨልም እጅግ አሳዛኝ ክስተት ነው። ሩሲያ በምሽት የከፈተችው መጠነ ሰፊ ሚሳኤልና የድሮን ጥቃት የዩክሬን ሰማይ በእሳት ነበልባል ተውጧል። በተለይም በሱሚ ከተማ አንድ በተጨናነቀ የትራንስፖርት ማቆሚያ አካባቢ የተጣሉ 2 ገዳይ ቦምቦች የሰላማዊ ዜጎችን ሕይወት በቅጽበት ቀጥፏል። በዚህ አሰቃቂ ጥቃት ቢያንስ 8 ንጹሃን ሕይወታቸው ሲያጡ ወደ 30 የሚጠጉ ደግሞ ለከባድ የአካል ጉዳት ተዳርገዋል። የከተማዋ መኖሪያ ቤቶችና መሰረተ ልማት አውታሮች ወደ ፍራሽነት ተቀይረዋል። የዳጋ ጊዜ ሰራተኞች በጭስ በተሸፈነው የከተማዋ ሰማይ ስር የሰውን ሕይወት ለመታደግ የሚያደርጉት ሩጫ የጥቃቱን አስፈሪነት ምስክር ሆኗል። የሩሲያ የረጅም ርቀት ጥቃት በየዕለቱ እየተጠናከረ በመምጣቱ የዩክሬኑ ፕሬዝዳንት ዘለንስኪ በከፍተኛ የጭንቀት ስሜት ለምዕራባውያን አገሮቻቸው ጥሪ አቅርበዋል። ዘለንስኪ በሰጡት መግለጫ የዩክሬን ዲፕሎማሲያዊ ጥረቶች አዲስ ጉልበት እንደሚያስፈልጋቸው በመግለጽ ከዚህ ቀደም የተደረሱ የጦር መሳሪያ አቅርቦት ስምምነቶች ወረቀት ላይ ብቻ መቅረት እንደሌለባቸው አበክረው ተናግረዋል።
አገሮቻችን በገቡት ቃል መሰረት ተጨማሪ የአየር መከላከያ ስርዓቶችና የጦር መሳሪያዎቻችን በአስቸኳይ ሊልኩን ይገባል በማለት የቃል ኪዳኖቻቸውን መፈጸም በጉጉት እንደሚጠብቁ አስታውቋል። ይህ ጥሪ ሩሲያ በምሽት በከፈተችው ጥቃት የደረሰውን ውድመት ለመመከት ዩክሬን የምትገኝበትን አስገራሚና አስቸጋሪ ሁኔታ በመግለጽ አሳየ ነው። የዲፕሎማሲው እና የጦር ሜዳ ግብግብ ተዳምሮ በዩክሬን ሰማይ ስር እየታየ ያለው ውጥረት መቼም እንደሚረጋግብ ምንም የሚናገር ነገር የለም። የጦርነቱ አውድማ ይበልጥ ተቀጣጥሏል። ሩሲያ በምሽት በከፈተችው መጠነ ሰፊ ጥቃት 6 ባላስቲክ ሚሳይሎችን፣ 6 ክሩዝ ሚሳይሎችንና 101 የጥቃት ድሮኖችን ወደ ዩክሬን ሰማይ አዝንባለች። የዩክሬን የአየር መከላከያ ስርዓቶች በጀግነት ተፋልመው አብዛኞቹን ድሮኖች አረግፈው ሲጥሉ 2 ክሩዝ ሚሳይሎችንም ግባቸው ሳይደርስ መክተዋል። ይሁን እንጂ የጥቃቱ አጥፊነት የከፋ ሆነው በሱሚ ክልል አንዲት እናት ሕፃን ልጇን ለማዳን ስትዳደርገው የነበረውን አስጨራሽ ትግል የሚያሳየው የጥቃት ካሜራ ምስል የጦርነቱን ሰቀቀን በግልጽ ያሳያል። በዚሁ ክልል ሌላ አንድ ዜጋ በአጋጣሚ በቀረበው ፈንጅ ላይ ሲያልፍ በደረሰው ፍንዳታ 10 ሰዎች ቆስለዋል። በኦዴሳም የ2 ሕፃን ሕይወት ተቀጥፏል። የዩክሬን ፕሬዝዳንት ዘለንስኪ የሩሲያን የክፋት አገዛዝ ለመመከት ሀገራቸው የሚደረገውን ድጋፍ እንደ ንፋስ ፍጥነት ይጠብቃሉ። በሰጡት መግለጫ የጦር መሳሪያ አቅርቦት ስምምነቶች ወረቀት ላይ ብቻ መመዘን የለባቸውም ሲሉ በቁጭት ተናግረዋል። ከዩናይትድ ስቴትስ ጋር የፕሪቶሪዮት ስርዓቶችን በሀገር ውስጥ ለመምረጥ ከአውሮፓ ጋር ደግሞ የጸረ ባላስቲክ ሚሳኤል አቅሞችን ለማጠናከር አዲስ የትብብር ምዕራፍ እንደተከፈተ አመላክተዋል። ቃል የተገቡት ድጋፎች ሳምንታት ሳይሆኑ ደቂቃዎችን እንኳ መዘግየት የለባቸውም። የዩክሬን ወታደሮች የሰዎችን ሕይወት ለመታደግ የላቀ አቅም ያስፈልጋቸዋል በማለት የዲፕሎማሲውን ጥረት አድርሰዋል። በሌላ በኩል ዩክሬን በሩሲያ ላይ የሰነዘረችው የአጸፋ እርምጃ ብዙዎችን ያስገረመ ሆኗል። በአዞቭ ባህር ውስጥ ሲንቀሳቀሱ የነበሩ የሩሲያ የነዳጅ መመላለሻ መርከቦችን በድሮን የመደመሰሰችው ኪዬቭ የሩሲያን የሎጂስቲክ መስመር ለአንዴና ለመጨረሻ ጊዜ አናግታለች። ኦፕሬሽኑ ሩሲያ ማዕቀቡን ተላልፋ ነዳጅ ለማጓጓዝ የተጠቀመቻቸውን መርከቦች ኢላማ ያደረገ ነበረም። ጥቃቱን ተከትሎ ሩሲያ በዶን በአቮና በከርች ስቴትስ በኩል የሚተደረገውን የባህር ትራፊክ በጊዜያዊነት ለማቆም ተገድዳለች። ይህ ሁሉ ተከትሎ ፕሬዝዳንት ዘለንስኪ የሩሲያን የጦር መዋቅር በረጅም ርቀት ለመምታት የሚያስችል አዲስ የጥቃት እዝ መመስረታቸውን አውጀዋል። የዩክሬን የመከላከያ መዋቅር አሁን ከምን ጊዜውም በላይ በቁርጠኝነት እየተጠናከረ ነው። የዩክሬን ጦር ሜዳ አዲስ ምዕራፍ ከፍቷል። ፕሬዝዳንት ዘለንስኪ በጦር ኃይሉ መዋቅር ላይ ያስቀመጡት የመጨረሻውን የለውጥ ማህተም ሩሲያ ላይ የሚሰነዘረውን የጥቃት ኃይል ወደ ሌላ ከፍታ አሳድጎታል። በዋናነትም የረጅም ርቀት ኦፕሬሽን እዝ በመመስረቱ ሩሲያ በጦርነቱ ላይ ያላትን አቅም የማኮላሸት እና በዓለም አቀፍ የኃይል ላይ ተጽዕኖ የማሳደር ስራ የዚህ አዲስ የቤት ስራ ነው ሆኗል። ዘለንስኪ ይህንን አዲስ ምዕራፍ በይፋ ሲያውጁ የጥቃት ኃይሎቻቸው ከአሮጌው የአሰራር መዋቅር ተላቀው በጦር ሜዳ ልምድ ባላቸው መሪዎች ታጅበው ወደ አዲስ የላቀ ምዕራፍ ተሸጋግራሉ ማለት የለውጡን አስፈላጊነት በቁርጠኝነት አስምረውበታል። በሌላ በኩል ደግሞ የጋራ ፈጣን ምላሽ ሰጪ ኃይሎች የተባለው አዲስ የአድማስ አጥቂ ኃይል በውል ተመስርቷል። ይህ ኃይል ሰው አልባ አውሮፕላኖችን፣ መድፍና ሌሎችን የላቁ የጦር መሳሪያዎችን በአንድ የእዝ ሰንሰለት ስር ያቀናጀ ነው። በዚህም ነው ስለ ዘለንስኪ አዲስ ኃይል በቴክኖሎጂ የላቀና በቅጽበት ምላሽ የሚሰጥ መሆን እንዳለበት ተናገሩት። ወታደራዊ መኮንኖች በግንባር ቀደም ቦታቸው ላይ እየተለዋወጠ ያለውን የጦር ሜዳ ሁኔታ እንደ መዳፋቸው የሚያውቁትና ጠላትን አስቀድሞ እንዲደቁሱ ታስቦበት የተዘጋጀ አውዳሚ ኃይል ነው ብለዋል። የሰራዊቱ የውስጥ አደረጃጀትና የሰው ኃይል አያያዝ በጥብቅ ቁጥጥር ስር እየገባ በመሆኑ ይህን ድንጋጌ ዩክሬን በጦር ሜዳው ላይ ከነበረችበት ተከላካይነት ሚና ወጥታ ወደ አጥቂነት እየተሸጋገረች መሆኗን በግልጽ ያሳያል። የኪየቭ ጦር አሁን በድሮንና በቴክኖሎጂ አቅሙ ታግዞ የሩሲያን የጦር መዋቅር ከውስጥ ለማናጋት አዲስና እሳታማ መድረክ ከፍቷል። ይህ አዲስ መዋቅር ለምን ይበልጥ አስፈላጊ ሆነ ተብሎ ለሚነሳው ጥያቄ የዘመናዊ ጦር ሜዳ ትክክለኛ ምላሽ አለው። ዘለንስኪ እንደገለጹት አዲሱ የእዝ መዋቅር የጦር ኃይሉን ለዘመናዊ ለማድረግ ቅንጅትን ለማረጋገጥና የውጊያ ዝግጅትን ከአየር ላይ ጥቃት እስከ ምድር ወታደራዊ ኦፕሬሽን ድረስ ለማዋሃድ የተዘጋጀ ነው። የወታደሮቹ ልምድና የአመራር ብቃት የአዲሱን የኃይል ውጤታማነት በማሳደግ በኩል እንደ ቁልፍ ይቆጠራል። በአጭሩ ኪየቭን ካሁን በኋላ የምትጫወተው በድሮን መድፍና በዘመናዊ ቴክኖሎጂ አቅም የታጀበ ስትራቴጂያዊ ጨዋታ ነው። አዲሱ የእዝ መዋቅር መመስረት የዩክሬን ጦር ኃይል በሩሲያ ላይ የሚሰነደውን የመልሶ ማጥቃትና የመከላከል አቅም ከዚህ ቀደም ከነበረው በተለየ መልኩ እጅግ ፈጣን፣ ትክክለኛና አውዳሚ እንደሚሆን የሚያደርግ ታሪካዊ መልሶ ማደራጀት ነው።